ልጄዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱም ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ጠርተን ጎረቤት ጓደኛም ደግሞ ሁሉንም አድርሰን ኃይሎ ጋ ተብሎ ተጨፍሮ ከቤት ትወጣና ከጫጫተው ከጋጋተው ከከተማው ጎዳና ምንሽርህን ይዘህ ደግሞ ገጠር ትገባና ጎጆህንም ቀልሰህ ምሽትህንም ይዘህ አንድ ሁለት ቃዳ መሬት ደግሞ ያው አባት ሰጥቶ ማረስ ማለብ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅህ ማጨዱንም አግዙ ዶሮዎችህ የጣሉትን ደግሞ ሚስት ሰብስባ መርጠህ ደግሞ ከሰንጎቹ ከሁሉም የሰባ ከቀዩ ከነጩ እያልክ መርጠህ እንድትበላ እኔ ልጥቀምህ ልጄ በቃ ገጠር ግባ እስኪ ስማ በቃ ገጠር ግባ ስትልን ያቋርጫት ደሞ የኔና ዓላማ የኔን ሐሳብም ነገርኳት ስማ በቃ ገጠር ግባ እናሳ አርሳል በብላ ስማ በቃ ገጠር ግባ